ከጥናት በኋላ ፈን እንድታረጉ ጀስት እንድትጫወቱ ስለፈለኩ እንጂ ብሩ ብዙ አይደለም። እሺ በሌላ ነገር አት ኦኬ ልጀምር ነው። አቁም ይላል። አቁም ትላለህ ግን ከ10 በላይ መሆን አለበት። እሺ ድጋሚ አቁም ልበልለት። ተዘጋጅ ቁጠር ዳጊ ነው ማምለክ ይዟል። ተዘጋጅ ዳጊ በደንብ ቁጠር። አይ ዳጊ ፋሚሊ ወደ ስራ አይቆይ አልጀም ጀምር አምነንሃል። ተዘጋጅ እንግዲህ እስቲ ያው ተስማ ጀምር። ተዘጋጅ ጀምረናል። በቃ እንጀምረው። አንድ ሸራቸዋለሁ ችግር የለውም። እሺ ተዘጋጅ። ተስማምታችኋል ዲሉንም አይደለ? ልጀምር። እሺ ጀምር። ታያችኋል። አቁም። ተረጋጉ። የአዲስ ብርታት ወዩ 19 ነው። ማቆሚያ ስለሌለን ነው። ሶሪ 19 ነው። በእውነት 19 ነው። እግዚአብሔር 19 ነው። 19 በቃ እናንተ እስካሁን አምነን ተበላ። 19 ሰው 29 የምትላለህ 29 ተልቋል። ታይ 19 ነው። 19 ነው። በቃ ተስማምተናል። 19 ነው ተስማምተናል። ይሄ ብር 19 ከሆነ 900 ብር ካልሆነ ግን በዜሮ ነው። አዎ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 አንድ ብቻ ነው የቀረው። 3 ነው የቀረው። 20 ነው። 18 አንተ 2 አለ 19 20 እንዴት ነው? መች ነው 20 ያደርጋ ነበር? መች ነው 20 ያደርጋ? 20 አንድማ እኮ አይደለም የ20 እኔ 19 ተጨራሽ ዋው በቃ ማነው ቁጥሩ ላይ ጥርጣሬ ያለባችሁ? አረ ከበጣም ይቅርታ ጋር በዜሮ ልትወጡ ነው። ኦኬ ቢያንስ የ100 ብር ካርድ ሞላላችኋለሁ። አይ እሰጣችኋለሁ። ምንም ችግር የለም። የ100 ብር ሞላላችኋለሁ። እሺ ከዛ በፊት ግን አምስታችሁ አንዳንድ ደቂቃ ወስዳችሁ መልእክት አስተላልፉ። ለእናንተም ይጠቅማቸዋል። ወጣቶች ስለሆናችሁ ወጣቱ ማውረግ ምን እንዳለበት 2-3 ሺህ ሰው እያዳመጣችሁ ነው ያለውና ጥንቃቄ አድርጉ። ቤተሰቦቻችሁ ሊሰሟችሁ ይችላል። ፋሚሊ አለ። ኢትዮጵያዊነት እንደ ተማሪ ጥሩ ነገር መልእክት አስተላልፉ። 3000 ሰው እየሰማችሁ ነው። ከዛ ስጦታም ሰጣችኋለሁ ማለት ነው ካርዱ። እሺ እኔ ልጀምርና እንትን ይበሉ አይሻልም? ጎሄድ ኦኬ አንድ ደቂቃ ካለኝ ዝም በሉ። አንድ ዝም በሉበት። እኔ ማለት ሜንሊ ማለት ነው ማስተላለፍ የምፈልገው እንደ ዩኒቨርሲቲ ተማሪ ማስተላለፍ የምፈልገው አሁን ላስት ይር ነው ዩኒቨርሲቲ የገባ ሁላችንም ላስት ይር ነው ዩኒቨርሲቲ የገባ ነውና 3% ተማሪ ነው ያለፈው በእኛ ሳይ። ግን ማለት ተማሪው አሁን ላይ እኔ ማስተላለፍ የምፈልገው አሁን 12 ላይ ላሉ ፈተና ከባድ ሆኖ ምናምን አይደለም። ተማሪ በዚህ ሰዓት እየወደቀ ኦር ሰምቲንግ ይያለው ይሄ አይደለም። ተማሪዎች አሁን ስፔሻሊ ውስጥ ያላችሁ እኛም ጋር ብዙ ሰው አለ 12 የሆናችሁ ካላችሁ ቴንሽን ሳትሆኑ የተሰጣችሁን ትምህርት ቤታችሁ ፕሮቫይድ የሚያደርግላችሁን ነገር በአግባቡ ካያችሁ ካጠናችሁ
የሆነ ያህል ወር ጊዜ ወስዳችሁ ከሰራችሁበት ይቺነፍ በጣም ዩኒቨርሲቲ ገብቶ የመማር ህልም ያለው በተለይ በጣም ብዙ ጊዜ ያንን ወሰዱ። እኔ ለምፈልገው በጣም ተማሪዎች አክብደው ማትሪክን በጣም አክብደው ትልቅ ነገር አድርገው አሁን በፊት የነበረው አሰራርና አሁን ባለው አሰራር በጣም ሌላ ሌቭል ላይ ስለታ እንደዛ አይደለም። ማትሪክ አጠናችሁ የሚሰራ በጣም በቃ ኖርማል የሆነ ነገር ነው። እኔ ምክር ይባል መስጠት የምፈልገው አሁን ላይ 12 ላላችሁ ከዛ ደግሞ ዩኒቨርሲቲ ፍሬሽማን ሆናችሁ የምትመጡ ውጤት ስሩ። ዩኒቨርሲቲ ላይ በጣም የተለያየ የሚይዘ ነገር አለ። አሁን ለምሳሌ ጓደኛ ዶርቤ ምናምን ይይዛል። አሪፍ ሰው ካላገኘ ይዞ የሚመራ ወደማይሆን መንገድ ገባ። ስለዚህ አሁን ይሄን የምትሰሙ ካላችሁ ስፔሻሊ ፍሬሽማን ሆናችሁ ዩኒቨርሲቲ የገባችሁ ኖ የሚለውን ነገር ተለማመዱት በህይወታችሁ። ኖ አንዳንድ ነገር አይሆንም የምትሉበት ነገር ይኑራችሁ። ሁሉንም ነገር ይሻይባል። የሚሰጣችሁ ነገር በአግባቡ ተጠቀሙ፣ ጊዜያችሁን ተጠቀሙ። ያላችሁን 5 ዓመት እንዳትጸጸቱበት። ይሄን ነው ማለት የምፈልገው። በቃ ቴንክ ዩ። ቀጣይ ሌላ እኔ ደግሞ ማስተላለፍ የምፈልገው መልዕክት ያው እኔ አንጭሩ አጠር አድርጌ ነው ለማውራት ማስተላለፍ የምፈልገው መልዕክት አሁን የግቢ ተማሪ እንደመሆኔ መጠን ግቢ ለሚገቡ ተማሪዎች አሁን 12ኛ ክፍል ሆናችሁ ተማሪዎች አሁን ጓደኛ አዶኒያስ እንዳለው ትኩረት አድርጉ ማለት ፎከስ ፖይንት ይኖራችሁ። አንድ ሰው አንድ ፎከስ ፖይንት ሲኖረው ነው ያሰበበት ያለበት ቦታ እንደሆነና አንድ ፎከስ ፖይንት ይኖራችሁና ግን የምታደርጉት ነገር አቺቭ የሆነ ነገር መሆን አለበት። ያን አቺቭ የሆነ ነገር ለማድረግ ሞክሩና ግቢ ለሆናችሁ ተማሪዎች ደግሞ እሱ እንዳለው አሪፍ ጓደኛ ምረጡና ደግሞ መንፈሳዊ ህይወታችሁ ላይ በደንብ መጠንከር አለባችሁ። በጣም ይጠቅማል መንፈሳዊ ህይወት። ያው በአላህ ሃይማኖት መጸለይ ማንበብ ካለባችሁ ማንበብ አለባችሁ። ይሄንን ነው ማለት ነው። ቴንክ ዩ። ቀጣይ ጀምረው ከሆነ አላማን ማወቅ ትልቅ ነገር ነው ብዬ አስባለሁ። አላማን ለምሳሌ ዩኒቨርሲቲ 12ኛ ክፍል ማለፋችሁ ዲፓርትመንታችሁ ሳታስቡ የተፈለጋችሁትን እግራችሁ በመራው በንኩ አትሂዱ። ዩኒቨርሲቲ ስለገባ ሁሉ ካለታል ብዬ አላስብም። ብዙ ነገር አለ፣ ብዙ መንገዶች አሉ። አላማችን ዋናው ብዬ አስባለሁ። እዛ አላማቸውን ይለይ። ጉድ ጆብ ቬሪ ጉድ። እሺ ቀጣይ ና አትፍራ ግባ። ገብታችሁ ስኬታማ መሆን ትፈልጋችሁ እና እያስተውን የሚመቸውት ማምቻለሁ ለክርስቲያናችን እናፈራን ተጥናት ገንበዘን ለክርስቲያናችን ነው። ሲቀጥል ደግሞ ጊዜ ገብታችሁ ከደረሳችሁ እና ደግሞ ሊወጣችሁ ስኬታማ መሆን ከፈልጋችሁ ፕላን ይዛችሁ ፕላናችን በማግባቡ ተጠቀሙ እና ደግሞ የተጠቀሙ የሆነ ይጠቀማል። ቬሪ ጉድ ማብራሪያ። አንድ ሰው ይቀራል። በጉልበት ነው የመጣው ቅድም አንተ። እሺ ቀጥል። አብዛኛውን አላማ የሚባለው ነገር አንደኛ ዩኒቨርሲቲ ተማሪ እንደመሆናችን መጠን በጣም አስፈላጊ ነገር ነው። ምክንያቱም ማለት አላማ ሳይሆን ብለን መማሩ ብቻ ለእኛ ጥቅም የለውም። ማለት ያው የምንማረው ነገር ነው ወይም ወደፊት ደግሞ አንሰራበትም ያንን ነገር እና የሆነ አላማ ሲኖረን ግን የሆነ ቦታ ላይ እንደርሳለን ብለን ስለሆነ የምናስበው እዛ ቦታ ላይ ለመድረስ ያንን አላማ ማስቀደም አለብን። ከምን ነገር አሁን እኛ እዚህ ቲክቶክ ላይ እንሰራለን ምናምን ይሄ ሁሉ በትርፍ ጊዜያችን ነው የምናደርገው። ነገር ግን የኛ አላማችን ሌላ ነው። ከዚህ በላይ የሆነ አላማ አለን። እርስ በርሳችን ደርግላችን እና ያንን ነገር ማስቀጠል አለብን። ቅድም ደግሞ ዳጅ ያለው ነገር አለና ግቢ ተማሪዎች እንደመሆናችን መጠን ማለት እዚህ ያለውን ህይወት ከ12 በኋላ የወጣ ነው ለእኛ አዲስ ኢንቫይሮንመንት ውስጥ ነው የገባ ነው። አዲስ የሆነ ነገር ውስጥ ነው የገባ ነው እና ያንን ነገር ማለት ሰርቫይቭ አድርጎ ለመውጣት እውነቱን ለመናገር በቃ ባለን ሃይማኖት ጠንክረን መቆየት አለብን። በጣም ከምናመጣው ፈጣሪ ጋር በጣም ጥቂት መሆን አለብን እና ያ ተከታተል በቃ ማጥናት እናጠራለን የሚከተለው ነገር እንላለን። ሁለተኛ ነገር ደግሞ በጣም የሚያስቸግረን ነገር ይሄ ኮምፈርት ዞን የምንለው ነገር ነው። እዚህ ሲኖረን አንደኛ ነፃነት አለን ከብዙ ነገር በቤተሰብ ቁጥጥር ውስጥ አንሆንም ምናምን እና እነዛን ነገሮች ማለት ታይም ማኔጅመንት ኖሩን በቃ አስተካክለን ሁሉ ነገሮች ለምንሰራቸው ነገሮች ለጥናታችንም ለምንሰራቸው ለእያንዳንዱ ነገሮች ዲሲፕሊን ኖሮን የምናጠቀው ነገር በዲሲፕሊን ብንሰራ ያው ለመሰግናለን።
ታንክ ዩ አንድ ሰው ይቀራል አይደል? ጨረስን። አንድ ጓደኛችን ታሟል ዛሬ ሄዷል። ችግር የለም ሆነስትሊ ስፒኪንግ እኔ እያንዳንዳችሁ እንድትናገሩ ለምንድን ነው እንድትናገሩ የፈለኩት? ይሰማል እንዴ? ይሰማል። የፈለኩት ለምንድን ነው? እናንተ አሁን ገና ተማሪዎች ናችሁ። ነገ ወጣችሁ ስለ ራሳችሁ ስለ ዕውቀታችሁ ስለ ትምህርታችሁ እንደዚህ በኮንፊደንስ 2000 3000 ሰው እየሰማ መናገር መቻል ይሄ በራስ መተማመናችሁን ነው የሚያሳየው። የንግግር ችሎታችሁንም ያዳብርላችኋልና ለዛም ነው እዚህ ጋር መጣችሁ እንድታወሩ የፈለኩትና በጣም ትልቅ መልእክት ነው ያስተላለፋችሁት። አዲሽናል ከሁለት ከሶስታችሁም የሰማሁት ምንድነው በተለይ ይሄ ስፒሪቹዋል የእምነታችሁ ጉዳይ ፕራክቲስ ማድረግ ኦርቶዶክስ ሆነ እዛው አሁን ተደራራቢ አልጋ ላይ ነው የምትተኙት። እዛችሁ ስር እንኳን ስትነሳ ተንበርክከ ጌታህን ማምለክ መቻል አለብህ። ሙስሊም ከሆንክ እዛችሁ ጋር በሚበቃ ቦታ ሰላትን ሰግደ ወደ ጌታ መጸለይ መቻል አለብህና ይሄ ቀላል ነገር አይደለም። አሁን በጣም በትንሽ ክፍል ውስጥ ተደራራቢ አልጋ የሆነ ቦታ ላይ ብዙም እንደ ቤት የማይሆን ምግብ ነው የምትበሉት። ነገር ግን ትረስት ሚ ነገ ተምራችሁ ጨርሳችሁ ውጤታማ ሆናችሁ ሳይማሩ ያስተማረ ቤተሰቦቻችሁን ተቸግረው ያስተማሯችሁን ሳይለብሱ ያለበሷችሁን ቤተሰቦቻችሁን መጀመሪያ የምትጦሩት እናንተ ናችሁ። እዛ ደረጃ ደግሞ ለመድረስ ዛሬ ላይ የምትጸልየው ጸሎት ዛሬ ላይ የሚሰማ ሪስፖንሲቢሊቲ በዚህ ኤጅ እኔ በእናንተ እድሜ ሆኜ ምን እንደነበርኩ ነው ያውቀዋለሁ። ገና በሀያዎቹ ናችሁ ያላችሁና እናንተ በጣም ብዙ ነገር ያምራችኋል፣ ብዙ ነገር ያስፈልጋችኋል፣ ጉልበት አላችሁ፣ ለብዙ ነገር መፍጠር የምትችሉ ሰዎች ያን ሁሉ ትታችሁ ግን መለወጥ አለብኝ፣ መሻሻል አለብኝ፣ ቤተሰቦቼን፣ አገሬን፣ ማህበረሰቡን መቀየር አለብኝ ብላችሁ በዚህ ደረጃ ራሳችሁን ይዛችሁ የምታደርጉት ነገር ትልቅ ነገር ነው። ነገም ደግሞ አድጋችሁ ውጤታማ የሚያደርጋችሁ እሱ ስለሆነ እንግዲህ በርቱ፣ ፈጣሪ ያግዛችሁ። የአንድ ሰው አካውንት ስጡኝና ላስገባላችሁ። 1000 ኦኬ። ካቦ የሚባል አለ እንዴ እናንተ ውስጥ? ካቦ ማን ነው? ካቦ ምናምን የለም። በቃ ሁላችንም ፍሬንድስ ነን። ሁላችሁም ካቦ ናችሁ? አዎ ራሳችን ራሱ ጌታ። ኦኬ። እዛ ዶርም ውስጥ አሁን ስንት ሰው ነው ያለው አላችሁኝ? አንድ ዶርም ውስጥ አራት። ኦኬ። ይሄ ፍሬንዳሞቹ ስንት ናችሁ እናንተ? 6 አንድ ሴክሽን የተማረ ነው። በቃ ስለዚህ ለስድስታችሁ ነው ማስገባው። ተከፋፈሉት። እሺ 1000 12 12 12 35 35 123 300 ነው እንዴ? ኦኬ 323 አይ እንደገና ንገረኝ። 1000 12 12 እሺ 35 325 ኖ ሙሀባ አያስፈልግም። ተው ሙሀባ እያስገባሁላቸው ነው። ተው የሆነ ሰው ሜሴጅ አድርጎልኝ ነው እኔ ላስገባላቸው እያለኝ አካውንቱ ልክ አይደለም ይለኛል። አካውንት ዳዝንት ኤግዚስት 1000 62 12 12 35 325 323 ኦኬ አማኑኤል ነው የሚለው። አዎ ለቁርስ 100 ይበቃናል ብላችኋል። ለካርድ 100 ይበቃናል ብላችኋል። ይሄው አስገብቼላችኋለሁ። ዋው ገብቷል። እንሱሪ
እናመሰግናለን። ቴንኪው መንሱሬ በጣም ቴንኪው መንሱሬ ቴንኪው ቬሪ ማች። ኦኬ በጣም አመሰግናለሁ። ኦ ማይ ጋድ ሰዓቱ እንዴት ይዟል? 1 ሰዓት ምናምን ነው የተቀመጥኩት እስካሁን ድረስ። ኦኬ እፈልጋለሁ እቺን ነገር ይሉልኝ ፕሌ። ኦኬ ይሄ ይታያችኋል። ኦልሞስት 1 ሰዓት